መማፀን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ ረጁለ ለቱርፈዑ ለሁ ደረጀቱሁ ፊል ጀና ፈየቁል ሚን አይነ ሊ ሃዛ ያ ረብ ፈዩቃል ሃዛ ቢስቲግፋሪ ወለዲከ ለክ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው በጀነት ላይ ደረጃው ከፍ ሲደረግለት ይመለከታል አሉ። ከዚያም ይጠይቃል፣ ጌታ አላህ ሆይ ይህ ደረጃ ከፍ እየተደረገ ማየው በየትኛው ስራዬ ነው ብሎ ይጠይቃል። ፈየቁል ሃዛ ቢስቲግፋሪ ወለዲከ ለክ፣ ይህማ አንተ ከሞትክ በኋላ ልጅህ ለአንተ ባደረገው እስትግፋር ምክንያት እየተጨመረለት ነው ይሉታል። ልጅህ በሚያደርገው ሰደቃ፣ ዱዓ፣ እስትግፋር ይሄ ነው ደረጃዋን ከፍ የሚያደርግላት የሚያስደስታትም ይሄ ነው። ልጅህ በሚለው ሐዲስ ውስጥ ምን ያስገነዝበናል? አንቺ እንደሰራሽላት ይደርሳታል፣ ይነገራታል በአከሊት በልጅሽ ምክንያት። በዚህ ነው እንጂ የምትደሰተው እናትሽ ስላለቀሽ ምንም ነገር አይጨምርላት ወይ እሷንም አይመልሳትም ወይንም ደረጃዋንም ከፍ ያደርግላትም። ይልቁንስ ዱዓ ማድረግ፣ እስትግፋር፣ ሰደቃ። አሁን ረመዳን ነው። ነገ ምናልባት ይህ ቴምር ሊሆን ይችላል፣ ማፍጠሪያ ውሃ ሊሆን ይችላል፣ ቀዝቃዛ ውሃ ማፍጠሪያ ለሌላቸው ሰዎች በአካባቢያችሁ ወጣ ብላችሁ ለሚያልፉ ድሃዎች ሄዳችሁ እንኳ ይሄን ማፍጠሪያ አንዳንድ እሽግ ውሃና ቴምር የተወሰነ በምትችሉት አቅም ስለ እናቴ ብለሽ በልብሽ ነይተሽ ሰደቃ አድርጉ፣ ይደርሳታል። እሺ እሺ። አንድ ጥያቄ ደግሞ እሱ እየሰማሽ ነው። አንድ ልጇ ከፍራ ነበርና እሷስ የምታደርግላት ነገር እንትን ይላል እንዴ? የሆነ ነገር የለውማ? እሺ እሺ፣ አላህ ይስጥልሽ። እሺ፣ ጥያቄ ያለ ይቀጥል። ልቀጥል እኔ? ቀጥል። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እድሉን ስለሰጣችሁኝ ጀዛኩሙላህ ኸይር። ጥያቄ ምንድን ነው? በአላህ መሺአ ውስጥ የሚሆኑት ምን አይነት ሰዎች ናቸው? ስለ እነዚህ ሰዎች ማወቅ ፈልጌ ነበር። በአላህ መሺአ ማለት ውስጥ ማለት በአላህ መሺአ ማለት አላህ እሽቶላቸው ወይም አላህ ይቅር ብሏቸው ጀነት የሚገቡ ሰዎች። አላህ ይቅር የሚላቸው ከኃጢአታቸው ያለ ምንም ቅጣት ወደ ጀነት የሚገቡ ለማለት ነው። እንደዛ መሰለኛ። እሺ፣ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን ብለዋል? ሰብዑነ አልፍ ሚን ኡመቲ የድኹሉነ አልጀነ ቢገይሪ ሒሳብን ወላ ዒቃብ። የቂያማ ቀን የትንሣኤ ቀን ከትውልዶቼ 70,000 ሰዎች ያለምንም ቅጣትና ምርመራ ወደ ገነት የሚገቡ አሉ አሉ። ያለምንም ቅጣትና ምርመራ ወደ ጀነት የሚገቡ 70,000 ሰዎች አሉ ከኡመቶች አሉ። በሌላ ሐዲስ ላይ ይህን 70,000 ከእያንዳንዳቸውም ጋር ከነዚህ ከ70,000ዎቹ ከእያንዳንዱ ጋር ሌላ ተዛት ይገባል አሉ። በአጠቃላይ ወደ 4 ቢሊዮን አካባቢ 5 ቢሊዮን ህዝብ ከህዝቦች ከትውልዳቸው በነፃ ጀነት የሚገባለ። እንደ አጠቃላይ እነዚህ ሰሃቦች ከመካከላቸው ይህን ሐዲስ እየተናገሩ እያለ ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱሉላህ ኡድዑ ላህ ሊ አን የጀዐለኒ ሚንሁም ብሎ አንድ ሰሃባ ለመናት ጠየቃቸው። አንቱ የአላህ መልእክተኛ ሆይ ከነዚህ አላህ እንዲያደርገኝ፣ ዑካሻ ብን ሙሕሰን ምን አለ? ከነዚህ እንዲያደርገኝ ለምኑልኝ አላቸው። አንተ ሚንሁም አሉት። ወዲያው አንተ ከነርሱ ነህ አሉት። ያ ሰላም! ስለ ራሱም ሆነ ስለ ትውልዶቹ ወዴት እንደሚሄድ መሐመድ አያውቅም ይሏቸዋል አይደለ? በደንብ ያውቁ ነበር። ስለ ሁላቸው ሰለላሁ ዐለይሂ ወሰለም በደንብ ያውቁ ነበር። ያለምንም ቅጣትና ምርመራ ወደ ጀነት ከሚገቡት እንዲያደርገኝ አላህን ለምኑልኝ አላቸው። ወዲያው ሳይቆዩ አንተ ሚንሁም አሉት። አንተ ከነርሱ ነህ እኮ አሉት። ማን ወደ ጀነት ይገባል የሚል ያውቁ ነበር፣ ይነግሯቸው ነበር፣ ማሳውቋቸው። አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና፣ አንተ የገነት ነህ፣ አንተ የገነት ነህ፣ አንተ የገነት ነህ ብለው ይነግሯቸው ነበር።
አንተ ከእኔ ጋር እኩል ገነት ትገባለህ ያሉታል። ቢላል ረዲየላሁ ዐንሁ ከእርሳቸው ጋር አዛን ሲያደርግ ቆየ። እርሳቸው ጋር ሲያሰግዱ እርሳቸው አንተ ከእኔ ጋር አብረህ ገነት ትገባለህ ብለውታል። ሌላው ነገር ታዲያ ከነዚህ ለመሆን ምን ምን ማድረግ ይጠበቅብናል ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሁሙ ለዚነ ላ የስተርቁን ወላ የተጠየሩን ወላ የክተውን ወዐላ ረቢሂም የተወከሉን። እነዚህን አራት ነገር ያደረገ ከነዚያ ይሆናል አሉ። ሁሙ ለዚነ ላ የስተርቁን አይ ላ የጥልቡን አርሩቃ ምን ገይሪሂም በገይሪ ሸሪዓ። ምን ማለት ነው? ላ የጥልቡን ሩቃ ከሌላ ፈውስን የማይፈልጉ ናቸው አሉ። አንደኛው ያ ማለት ግን መርፌ ምናምን አይደለም፣ ወይም ቁርአን ስለማስቀራት አይደለም። ሽርክ በሆነ መንገድ ከአላህ ጋር በሚያጣላ መንገድ ለምድራዊ ህይወታቸው ለጤናቸው ብለው ፈውስን አይፈልጉም። በሽርክ መንገድ አያቸው አይደል? የፈለገ ህይወታቸው ታልፋለች እንጂ አላህን በመካድ መንገድ ብለው ፈውስ አይሄዱ። ወደ ጠንቋይ ቤት የሚሄድ አይታቸዋል ፈውስ ለማግኘት ብሎ ልክ እንደዛ ሰው ማለት ነው እንጂ በቁርአን ፈውስ ማድረግ የተፈቀደ ነገር ነው። መድኃኒት ሄዶ አንዳንድ ሰው ሄደን በተሳሳተ ግንዛቤ ተገንዝቦ አይ መርፌም አልወጋም ላላ ያን አይመለከትም። ስለዚያ እና ያ ነው አንደኛው ሁሙ ለዚነ ላ የጥልቡን ሩቃ ያኒ ምን ገይሪሂም። ሁለተኛ ወላ የክተውን አሉ ወላ የተጠየሩን። ወላ የተጠየሩን ማለት በገደም የማያምኑ ማለት ነው። ገድ ታውቃላችሁ? ገድ ወሎ ላይ ያለ ቃል ነው። ወደ ከተማ ምን እንደምት አላውቅም። በገድ የማያምኑ ናቸው አሉ። እጣን የሚባል ምንድን ነው? ገድ እናቶቻችን ወደ ገበያ ሲወጡ ጊዜ ለምሳሌ የሆነ እቃ ተሸክመው ለመሸጥ ያ በቀኛቸው ወፍ ካለፈች ዛሬ ቀኜ ነው በቃ ይቀናኛል ይላሉ። በግራ ካለፈች አይ ዛሬ በቃ አይቀናኝም ግራ ነው በቃ ይላሉ። አያቸው አይደል? ይቺ ወፍን የሪዝቃቸው መወሰኛ አደረጓት። ሌላ ምሳሌ እቃ ሊሸጥ ምናምን ተቀምጦ ገጠር ሰው አይታችሁ ሆነ እቃ ሊሸጥ እያለ ማንጎ ሊሸጥ አስቀምጦ የሆነ መጀመሪያ የሚመጣውን ሰው ገዛኝ ይለዋል። በቃ እስኪ አንተ ገድ ብትሆነኝ ይላል። በዛ የቀናኝ ይሄ ሰው እኮ ስለገዛኝ ነው ይላል። አያቸው አይደል? በዚህ የማያምኑ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚህ አያምኑም እነዚያ እና በአላህ ላይ መጨረሻ ላይ ሊዘጉት ነው። በምን እንደሚዘጉት እናያለን። ወላ የክተውን አሉ። ሶስተኛ የማይተኩሱ ናቸው አሉ። ያ ማለት ፈውስን እናገኛለን ብለው ራሳቸውን በመጉዳት ፈውስ የሚያደርጉ ሰዎች በማቃጠል ምናምን ሰውነታቸውን በመጉዳት ይህን አያደርጉም። ወዐላ ረቢሂም የተወከሉን አሉ። ከዚህ ሁሉ ላይ ይልቁንስ እነዚህ በሁሉም ነገራቸው ላይ በጤናቸውም ላይ ሆነ ምድራዊ ጸጋ መፈለግም ላይ በአላህ ላይ የሚወከሉ ናቸው፣ የሚመኩ ናቸው። በአላህ ላይ ይመካሉ እንጂ በእነዚህ በገድ አይመኩ። በቃ በቀኝ ስላለፈ ዛሬ ይቀናኛል አይሉ። ልክ እንዲሁ አላህን በሚያስክድ መንገድ ሄደው ፈውስን አይፈልጉም፣ በአላህ ላይ ይመካሉ። ይሄ ነው እና ስለዚህ በሌላ ሐዲስ ላይ አቡ ሁረይራ ረዲየላሁ ዐንሁ ሲጠይቃቸው ያ ረሱለላህ መን አስዐዱ ናሲ ቢሸፋዓቲከ የውመል ቂያማ አላቸው። አንቱ የአላህ መልእክተኛ ሆይ የትንሣኤ ቀን የእርሶን ምልጃ በማግኘት እድለኛ የሚሆነው ማን ነው ሲላቸው፣ ቃል መን ቃለ ላኢላሃ ኢለላህ ኻሊሰን ሚን ቀልቢህ ከልቡ ጥርት አድርጎ ላኢላሃ ኢለላህ ያለ ሰው ነው አሉ። ያ ማለትን ማለት ነው ጥርት አድርጎ ማለት በአላህ ላይ ቅንጣትን ሳያጋራ ማለት ነው። ይሄ ነው አልኢኽላሱ ሁወ ዐደሙ ሽርክ ቢላሂ ዐዘ ወጀል። እሺ ጽዮን ይሰማሻል? ሚውትሽን አንሺው ጽዮን ሚውትሽን አንሺ። ሄሎ ቀጥል፣ በቃ ቀጥል። ጥያቄ እሺ ልጨርስ። ጨርሰሽ እሺ ጀዛከላ። በአሁኑ ሰዓት ያው አብዛኛው ሰው ልደት እያለ ልደት ያከብራል እና እኛ ሙስሊሞች ደግሞ ልደት አናከብርም። ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ይጾማሉ እና እኛስ ብንጾም ይበቃልናል? የተወለድንበትን ቀን እያችሁ እዚህ ጋር መስጠቱ የተወለድኩበት ስለሆነ ነው የምጾመው አይደለም። ዛከ የውሙን ውሊድቱ ፊህ አሉ። ያ ቀን የተወለድኩበት ቀን ነው አሉ እንጂ
የተወለድኩበትን ቀን ልጾም ብለው አይደለም። እዚህ ጋር ነው አህባሾችን በተሳሳተ ግንዛቤ ተገንዝበው የተወለድኩበት ቀን ነው ብለው ጾመዋል ይላሉ። ከዚያስ እኛም በሰደቃ በመውሊድ እናከብራለን ይላሉ። ሰኞና ሐሙስ የሚጾሙት ሱና ስለሆነ ነው። እርሳቸው አምላክ አላህ ስብሐነ ወተዓላ ስለደነገገላቸው ነው። ከዚያም መካከል ግን ምን እንደተከሰተ በዚያ ቀን ሲናገሩ ይሄ ቀን የተወለድኩበትን ቀን ነው አሉ። ኢነሁ የውሙን ውሊድቱ ፊህ ወቡዒስቱ ፊህ አሉ። ይህ ቀን የተወለድኩበትም ቀን ነው የተላኩበትም ቀን ነው አሉ። ያቸው አይደለም። ስለዚህ የልደት ቀኔን ላክብር ብለው አይደለም። ልደትን ማክበር አልተደነገገም። ነገር ግን ያን ቀን በዚያው አጋጣሚ እግር መንገዳቸውን ምን እንደተከሰተ ሲነግሩን የተላኩበትም ቀን ነው አሉ። እየተደረግኩበት ስለተወለድኩበት ነው ቢሆን ኖሮ አሱሙ ሊአነሁ የውሙን ውሊድቱ ፊህ የተወለድኩበት ቀን ስለሆነ ነው የምጾመው ብለዋል። አረበስ ኢነሁ ብለው ነው የጀመሩት። የውሙን ውሊድቱ ፊህ እርሱ የተወለድኩበት ቀን ነው የተላኩበትም ቀን ነው አሉ። ይሄ ነው። እሺ መጾሙ አይበቃም። ያ የተወለድክበትን የልደት ቀን አይቻልም፣ አልተደነገገለም። የልደት ቀን በማሰብ ሳይሆን ልክ እንደሳቸው በመነየት ሰኞና ሐሙስን መጾም ትችላለህ። እናታችን አይሻ ምን አለች? እናታችን አይሻ ምን አለች?